ክብራትና ክቡራን 10 ሚሊዮን ህዝብ ያየው የሙዚቃ ቪዲዮ አላት። እመቤት ነጋሲ ሞቅ አድርጋችሁ ተቀበሏት። እመቤት ባክሽ ነስኪ እንዴት ነሽ እመቤት? አረፍ በይ። በዓል አስመሰልሽው። ደስ ይላል። በጣም ደስ ይላል። በፊት ምሽት መዝናኛ ነበረሽ አይደል? እዛ ብቅል ነበረ። ቦሌ አካባቢ ነበር። አሁን የምሽት መዝናኛዎች ብዙ አላይም። ማለት የአዝማሪ ቤት ምናምን የኔ ማግባት ይሆን ማለት ገበያ ጠፋ ብላችሁ ዘግታችሁት ነው ወይስ አላይም? ማለት በፊት ዱዱ ቤት ነበር ትዝ ይለኛል። አዳነ ተካ ቢዮንስ የምትባል ማቀንቀን ነበረች አይደል? ትዝ ይልሻል? ነበረች። እውነትን የት አሁን አለ ገበያው? አላቅማ አሁን ለምን እንደሆነ አላቅም። ቀዝቀዝ ብሏል አዝማሪ ቤት። በፊት እኔም ከተውኩት 1-2 አመት 3 አመት ሆኖኛል። ብዙ ጊዜ አዝማሪ ቤት አሁን ስንሄድ አንቺ ቤት ነው እያልኩ አይደለም፣ ግን አዝማሪ በአብዛኛው ስንሄድ ባዩት ነገር ወፍራም ከሆነ በወፍረቱ እንደኔ መላጣ ከሆነ በመላጣው ቶሎ ስትቀልዱ እንሳቀቃለን እና እንደው ከብደ ነበር በፊት እውነቱን ልንገርሽ። ለዚህም ነው ኮፍያ እያረኩ ሞታ። ያው ብዙ ጊዜ አንዳንድ ቤት እንደሱ ሊሆን ይችላል፣ ግን ወደኔ ቤት መተህ ታውቃለህ መቼም በፊት የሰውየውን ስሜት አይተው በጥሩ ጎኑ ሊገጥሙ ይችላሉ እንጂ ያው በሌላ ጎን ከገጠምክ ደግሞ ደስ የማይለው አለ። የሚያኮርፍ እስኪወጣ ድረስ አኩርፎ ቁጭ የሚል አለ። እንደሱ የሆነ ነገር ተብሎ ነበር። ምን ቢለው ጥሩ ነው? አብጣሃል ደግሞ እንዳትፈነዳ ነው ያኔ ፈነዳሽ። ምን አባቱ ማለት ገንዘብ አውጥቶ እየተዝናና እንደገና ደግሞ ብቻ አሁን ተቀዛቀዘ። እርግጥ ቀልድ ደስ ይላል። እኔ በቀልድ ማምን ሰው ነኝ። የሆኑ ሰዎች ደግሞ ቀልድ የማይገባቸው አሉ። ለነሱ ከነሱ ጋር ችግር ነበረ። እውነት ነው። አሁን ደግሞ በቀደም የድና ሙልጋ ሳይ የአዝማሪነት ነገር ማለት አሁን እኔ ከጓደኞቼ ጋር ነው እያለፍን የኔማ ሸበላው እያለ ይከተላል። ኧረ እንዴት ነው ነገር ስለው በቃ ስራ አድርገነዋል። አሁን ሰዎች አሁን ተቃቅፈው ፍቅረኛ የሚሆን ለምን የሚሆን ሲያልፉ እየተከተሉ የሚዘፍኑ ሰዎች ደግሞ ተመተዋል። ይህ እንኳን ትንሽ ሙያውን ማርከስ ነው አይደለ? እንጂ ራሱን የቻለ አዝማሪ ቤት ወደ ካሳንቺስም ብትሄድ ቦሌማ አካባቢ ያሉ እንጂ ውጭ እንደዚህ እኔም አንዳንዴ ያያሉ፣ ግን ሙያውን ማርከስ ይመስለኛል አይደለ? ትንሽ ይከብዳል በጣም። 10 ሚሊዮን ህዝብ ያየው ዘፈን አለሽ። አሁን እናየዋለን። ብዙ ሀገር ሄደሻል? ሄጃለሁ። ከአውሮፓ ጀርመን፣ ስዊድን፣ ስዊዘርላንድ ሄጃለሁ። ሌሎቹ እስራኤል፣ ካናዳ፣ ሩዋንዳ ቦሌ የኔ ነው እሱ። ሩዋንዳ አንቺ ዋናው ሩዋንዳ፣ ጊኒ፣ ማላቦ አፍሪካ ሀገር ላይ ያውቃሉ የኛ ዘፈን ወይስ ሱዳን? ያውቃሉ፣ በጣም ያውቃሉ። ዳብረው በጣም ደስ ይላል። ማሊ ማናለቦች ድቦ እንደምትሰማ ካሁን በፊት አውቃለሁ። እኔም ሰምቻለሁ በፊት። አረ የትም አፍሪካ ሀገር ብትሄድ የኢትዮጵያ ሙዚቃ በጣም የሚወደደው። አሁን መገኛሽ የት ነው? ይሁዳ አቢሲኒያ፣ ቦሌ ይሁዳ አቢሲኒያ የረጅም ጊዜ የሚሰራው እዛ ነው የምገኘው። አሪፍ የሀገር ውስጥ ምግብ የምታገኙበት፣ ባህላዊ መጠጥ ያለበት እንደነ እመቤት አይነት አሪፍ ዘፈን፣ የብሔር ብሔረሰብ ጨዋታ በሽ ነው አይደል? እዛ በጣም ባህላችንን የሚያንጸባርቀው ይሁዳ አቢሲኒያ ትልቁ ቤት ነው። እኔም በቀደም ለታይቻ አንድ ህንዳዊ እስክስታ ሲወርድ ህንዳዊ ደግሞ አስቢ የሆነ እንትን ይላል። በጣም ይሞክራሉ። እስክስታችን ደስ ስለሚላቸው ሲሞክሩ ግን የፈረንጅ እስክስታ አንዳንድ ምልሽ ዋናውን ስለማቀው እኔ ያንን ለማስመሰል ብለው የሚያደርጉት ነገር ትንሽ ፈገግ ያስብላል። አሁን አንድ ፈረንጅ እንደዚህ ሲል አየሁት። እንዴት ትንሽ አስቸጋሪ ነው። በጣም መሞከሩ ደስ ይላል። በጣም መሞከሩ ደስ ይላል። ግን ያለሽ ልክኛ እኛም ለካ የእነሱን ስሞክር እንደዚህ ነው የሚስቁት ማለት ነው። አንዳንዴ እየዘፈንሽ ግን አያጋጥምሽም? ያጋጥማል። ተነስቶ ስሜታዊ ሆኖ የሚይዝህ ሁሉ አለ። ምንድን ነው የምትለው? እንደዚህ አይነት ነገር አለ። አንዳንዱ ደግሞ በቃ 10 ብር ለመሸለም ደግሞ የ50 ብር ምራቅ የሚጠቀም አለ። በጣም እንትን አንዳንዱ እየዘፈንሽ የምትዘፍኝበትን እጅሽን የሚያነሳ አለ። አራው ብዙ ነገር አለ ይመስለኛል። በጣም ብዙ ነገር አለ። በጣም ትንሽ አንዳንዱ ደግሞ
እኔ አሁን ባለፈ ያየሁት የኛ ያልሆነ የማያምር ነገር አሁን አረቦች ሲያደርጉት ያምርባቸዋል። እኛ ከዚህ ውስጥ አወጣ ደግሞ እኮ ብዙ አለ 5 ብር አወጣ። አረቦች ሲያደርጉት አይቶ ነው። ከኋላ አንዱ ምን ቢል ጥሩ ነው፣ ይሄን እኮ አክስቱ ጉሊት ትነግዳለች ማለት ችግረኛ መርዳት በቃ ያለው ለመምሰል የሚያደርግ አለና ብዙ ምልሽ ዘፋኝ ስትሆኝ ብዙ መከራዎች ያሉት ይመስለኛል። በጣም እንደዛም ሆነ ያንን መከራ ያለፋችሁም ቢሆን ሰውን እያዝናናችሁ ነው። እውነት ነው። በዛው እስካላለፍክም ደግሞ ዛሬን አታየው። ከባድ አሁን በፊት አልበም አውጥቻለሁ። አሁን አዲስ ነጠላ ዜማ ሰርተሻል መሰለኝ። አዲስ ነጠላ ዜማ ያሳዝናል የሚል ከተለቀቀ አሪፍ ስራ ነው። እውነት ነው። ዩቲዩብ ላይ እስኪውላት አዲስ ስራ ያሳዝናልን፣ ተደሰቱበት። እዚህ ግን ከሀበሻ ባንድ ጋር አሁን ከ10 ሚሊዮን ህዝብ ያየውን ስራሽን ነው የምታቀርቢው። አዎ ማመስገን የምትፈልጊው የስንብት ጥያቄ ነው? ሁሉም የኢትዮጵያ ህዝብ አመሰግናለሁ። ከዚህ በፊትም 10 ሚሊዮን የደረሰው ያው ሰው ስለሚያየው ስለሚወደው ነው። አሁንም እንዲያዩልኝ አመሰግናለሁ። እመቤት ነጋሲ ማየት ከፈለጋችሁ የወደ አቢሲኒያ እንዳጠፉ የስንብት መልእክታችን ነው። ከሀበሻ ባንድ ጋር ተወዳጅ ስራዋን ታቀርባለች። መልካም እድል እመቤት። እሺ አመሰግናለሁ።